በስነ ምግባር የታነጸ ሀገር ወዳድና ተወዳዳሪ ትውልድ ለመፍጠር ከመሰረቱ መስራት እንደሚገባ የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ ገለጹ። በልዩ ወረዳው በሩሙጋ ቀበሌ ከ21.7 ሚሊዮን ብር በላይ የተገነባው የቅድመ መደበኛ የነገው ትውልድ ትምህርት ቤት አካዳሚ ተመርቆ ለአገልግሎት ክፍት ተደርጓል። ዝርዝሩን አስቻለው አማረ ከወልቂጤ ቅርንጫፍ ጣቢያችን በሚከተለው መልኩ አድርሶናል። በምርቃት ስነ ስርዓቱ ላይ ተገኝተው መልእክት ያስተላለፉት የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ በስነ ምግባር የታነጸ ሀገር ወዳድና ተወዳዳሪ ትውልድ ለመፍጠር እንዲሁም ጥራት ያለው ትምህርት ለመስጠት ከመሰረቱ መስራት እንደሚገባ አስገንዝበዋል። በሁሉም ዘርፍ የበለጸገች ኢትዮጵያን ለማየትና በሀገሪቱ ለሚከናወኑ የልማት ስራዎችን የሚያስቀጥሉ ዜጎችን ለመፍጠር የትምህርት ተደራሽነትና ጥራት ላይ አጽንኦት ሰጥቶ መስራት እንደሚያሻም ገልጿል። እንደ መንግስታችን አሁን በልዩ ትኩረት እየሰራ ያለው ጥራት ላይ በተለየ መልኩ ደግሞ ከታችኛው መሰረት ጀምሮ መስራት አለበት በሚል ደረጃ ላይ በስፋት እየተሰራ ነው የሚገኘው። ደረጃቸው የተሻሻለ መሆን መቻል አለበት። የግብዓት ሊሟላ ይገባል። ዛሬ ላይ እዚህ ዞረን እንዳየናቸው መመገቢያ ያስፈልጋል፣ ማረፊያ ያስፈልጋል። በርካታ ነገሩ ተሰናስኖ ከውጤት ጋር ተደምሮ የትምህርት ጥራት ነው ሊያረጋግጥ የሚችለው። በዚህም አካዳሚው በልዩ ወረዳው በትምህርት ጥራትና ተደራሽነት ላይ ለሚደረገው ጥረት እገዛው ከፍተኛ መሆኑንም አመላክቷል። በዚህ ትምህርት ቤት ላይ እየሰራን ያሉት ስራዎች ላይ ለትምህርት ሴክተራችን ለትምህርት ዘርፉ ትልቅ የጀርባ አጥንት የሚፈጥር ስለሆነ ለእድገታችን መሰረት የሚጥል ስለሆነ ደግመን ደጋግመን ማመስገን ይገባናል። አካዳሚው የተለያዩ አስፈላጊና መሰረታዊ የትምህርት ግብዓቶችን ያሟላ በመሆኑ የልዩ ወረዳው ነዋሪዎችና ሌሎችም የአካባቢው ማህበረሰብ ልጆቹን በማስተማር እድሉ ሊጠቀምበት እንደሚገባም ጠቁመዋል። የቀቤና ልዩ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ አህመድ ሐሰን በበኩላቸው ህብረተሰቡ ለረጅም ዓመታት ሲጠይቃቸው ከነበሩ የልማት ጥያቄዎች መካከል አንዱ የቅድመ መደበኛ ትምህርት ግንባታ እንደነበር አስታውሰው ይህም ጥያቄ ምላሽ እንዲያገኝ በማድረግ የነገው ትውልድ አካዳሚ ባለቤት ምስጋና ይገባዋል ብለዋል። ጥራት ያለው ትምህርት ለሁሉም ነገር መሰረት የሚጥል በመሆኑ ወላጆች ልጆቻቸውን በተገቢው መንገድ በማስተማር ኃላፊነታቸውን መወጣት ይኖርባቸዋል ሲሉም አሳስበዋል። ይህ ትምህርት ቤት እዚህ አካባቢ ላይ መገንባቱ ትልቅ እድል ነው፣ ግን ደግሞ ዋና ግባችን አይደለም። ዋና ግባችን ተማሪዎቻችን ገብተው ተምረው ጥራት ያለው ትምህርት አግኝተው ለቀጣይ ጊዜ እንዲዘጋጁ ማድረግ ነው የሚያስፈልገውና ለዚህ ከዚህ አንጻር እንዴ ዛሬ ተጀምሯል። በቀጣይ ግን የበለጠ ብዙ ጉዞ ስለሚጠብቀን ሁላችንም ዝግጁ መሆን ያስፈልጋል። ልጆቻችን እዚህ ትምህርት ቤት ላይ ከማንም በፊት ተጠቃሚ መሆን ያለበት የዚህ አካባቢ ሰው ነው። እድል ነው፣ ተጠቀሙት። የነገው ትውልድ አካዳሚ ባለቤት አቶ አንዋር ሙደሲር እንደገለጹት ትምህርት ለዜጎች ሁለንተናዊ ለውጥ ፋይዳው የጎላ በመሆኑ በትምህርት ልማት ዘርፎች ላይ በትኩረት መስራት ይገባል። በዚህ ዘርፍ የተሰማራ ነውም በመንግስት ተደራሽ ያልሆኑ አካባቢዎችን በመለየት ለነገ የተሻለ ትውልድ ለመፍጠር ለሚደረገው ርብርብ የራሳችንን አሻራ ለማኖር ነውም ብለዋል አቶ አንዋር ሙደሲር። የነገው ትውልድ ትምህርት ቤት በስሙ ለመረዳት እንደምንችለው የነገውን ኢትዮጵያ ለመስራት ዛሬ ላይ በታዳጊ ተማሪዎች ላይ ትኩረት አድርገን መስራት አለብን በሚል መርህ ለትርፍ ያልተቋቋመ ትውልድን በስነ ምግባርና በእውቀት የታነጸ ትውልድ ለማፍራት የበኩላቸው ተዋጽኦ ማበርከት አለብን ብለን የጀመርነው ፕሮጀክት ነው። በምርቃት ስነ ስርዓቱ ላይ አግኝተን ያነጋገርናቸው የአካባቢ ነዋሪዎች በሰጡት አስተያየት የትምህርት ቤቱ መገንባት የቅድመ መደበኛ ትምህርት ቤት አቶ ሲቸገር ለነበረው የአካባቢው ማህበረሰብ እፎይታን የሚፈጥር ነው ብለዋል። አካዳሚው በቅርበት በመገንባቱና የተለያዩ እንግልቶችን የሚያስቀር በመሆኑ መደሰታቸውንም ተናግረዋል። እዚህ አካባቢ ላይ መዋዕለ ህጻናት ወይም እንደዚህ ያለ ትምህርት ቤት የለም። ህጻናቶችን ለማስተማር ትንሽ ይቸገሩ ነበር። ስንጠብቀው የነበረው ትምህርት ቤት ነው የተከፈተው። አልহামዱሊላህ ለወደፊቱም ደግሞ የበለጠውን ደረጃ የበለጠውን ነገር የሚገነባልን ልጅ አላህ ያርገው።